أزيو بزح نسبات التمهرو بزعبا التعابيا قلعو زملكتيو نحنا دما زي برنامجنا فري برودكشن سدما نابو قصناينا نخيد لنا بزعبا دقنا معباي زبل اتي عابي اقداسي نغير نقولعو ام معباي انتايو مبالكمو ابتي براكتيكال نغير ابتي تموكرو اذن نغبر ندقنا ولدي اذن كا خيت قبرو اذن فلطو تبلو نغير بو سقيلكم كاوشتوم زلو انت تنغرنا كما يدس بلني እኔ ምለው ይሄን ነው እንደማናውቅ ማወቅ የሀበሻ ወላጅ አገር ቤት ሁሉን ነገር ለልጅ የሚያውቀው ወላጅ ነው ይሄኛው አስተሳሰብ እዚህ አይሰራም እርግጠኛ ነኝ ወላጆች ይሄን ስላቸው አይወዱ ግን እውነቱ እሱ ነው ይሄ አገራችን አይደለም ይሄ ባህላችን አይደለም ይሄ ቋንቋችን አይደለም ህግ የሚፈቅደው ነገር እዚህ አለ ልጆችን እንዲያርጉ እንደዚህ አታርጉ ብሎ የሚጫነን ሲስተም አለ በውጪው ዓለም የትም አውስትራሊያ የትም ቦታ ብትሆኑ ሲስተም አለ ልጆችን እንዴት እንደምናደርግ አገራችን ስናድግ አትሊስት በኔ እድሜ አባቴም እናቴም እንደፈለገ ነው የሚያደርጉ አክስቶቼ ማጎቶቼ ሲፈልጉ ይመቱኛል ሲፈልጉ ቁጭ በይ ይሉኛል ምንም ህግ የለም እና እግዚአብሔር ይመስገን ሰላም ሆነን አደግን ያም ቢሆን ግን እዚህ እንደማናውቅ ማወቅ ከአንደበታችን የሚወጣው ነገር ልጆቻችንን ለዘላለም ጠባሳ እንደምጥልባቸው ማወቅ እዛ ቦታ አንዲ ቦታ ሳስተምር አንድ ልጅ እዛ ዩዝ ሼልተር መጣና ከአባቱ ጋር ተጣልቶ በ15 ዓመት እድሜው መንገድ ሲንቀዋለል ፖሊስ አይቶ አመጣው ስለዚህ ካውንስለሯን ሲያናግር what is the meaning of ከብት አላት አበሻናት እዚህ ያደገች ካውንስለሯ ከብት ምንድነው what is it አላት እሱ እዚህ ተወልዶ ያደገ ልጅ ነው why do you ask አለችው my dad when he gets upset ከብት ነው የሚለኝ ሁሉ ጊዜ አላት አየ ልጅ ከብት አይደለም ልጅ እግዚአብሔር የሰጠ ስጦታ ነው ያገባ ሁሉ አይወልድም ስጦታ መሆኑ በዚህ ነው የምናውቀው ለአንዳንዱ እግዚአብሔር ይሰጣል ለአንዳንዱ አይሰጥም እኛ ለምን ብለን አንጠይቅ ግን ስጦታዎች እንደሆኑ ማወቅ አለብን በቂ እንደማናውቅ ካወቅን ስለዚህ እንዴት እናውቃለን በየአገሩ በአሜሪካን ሀገር እኔ 3 ስቴት ነው የኖርኩት መንግስት አስተርጓሚ አስቀምጧል የትም ቦታ ቋንቋ ለማይችል ሀበሻ ፓረንቲንግ ልጅን እንዴት እንደምናሳድግ አለ መንገድ አንድ ጊዜ አንድ ስቴት ለካውንቲ ነበር የሰራውት እና አንድ ኤርትራዊ መጣና እንደዚህ አለኝ ለምን እንደሆነ ልጄን ወደ ቤት ላኩት ዛሬ አለኝ ለምን አልኩት እኔ እንጃ ሁለት ጊዜ ከዚህ በፊት ጠርተውኝ በጣም ግሩም ልጅ ነው ጎበዝ ነው ሰው አክባሪ ነው ብለው ነገሩኝ ዛሬ ደግሞ ከትምህርት ቤት ወደ ቤት ላኩ ከሶሻል ወርከር ጋራ ትምህርት ቤት መዋል አይችልም ብለው አለ ከዛ እኔ ግራ ገባኝ ደብዳቤ ልከውልሃል ከልጁ ሲመልሱ አልኩት አዎ አለ ደብዳቤውን ሰጠኝ ደብዳቤውን ሳነበው በዚህ ጊዜ ጠራን ልጅ ቢላ ይዞ መጥቶ ከትምህርት ቤት ባጉስ አገኘን ምከራው አልን ሁለተኛም ነገርን ሶስተኛ ከደገመ እንደምናባረረው ነግረንሃል ስለዚህ ዛሬ ተባሯል ለመጨረሻ ጊዜ አሉት ከዛ አሁን ይሄን ስነግረው ስቅ ብሎ አለቀሰ አልነገሩኝም ይሄንን አለ እኔ ገባኝ አንድ ነገር ማን ነው የተረጎመልህ ያን ቀን ትምህርት ቤት ስለ ልጄ የሚባረረው ልጅ ራሱ ነው የሚተረጎምለት አየ ከዛ እኔ አሁን ቀዳዳ አገኘው ማለት ነው ትምህርት ቤቱ ጋር ደወልኩና ይሄንን ልጅ ወደ ካውንቲው ኢሚግራንት ሎየር ሳላሳልፍ መልሱት አንደኛ ነገር ራሱ ልጁ አስተርጓሚ መሆን አይችልም
የራሱን ጥፋት ለአባቱ አንድም ሁለትም ጊዜ አልነገረም። ደነገጡ። ፕሪንሲፓሉ በጣም ደነገጠ። ዋት አለ ያ አልነገረም። አባት ጎበዝ ነህ፣ አንተ ታድለሃል፣ መኩራት አለብህ፣ እንደ ኢሚግራንት ነው የተባልኩት ነው ያለኝ። this is a life lesson ለኔ አለ ዳይሬክተሩ። ይመለስ ልጁ አለና ተመለሰ። ስለዚህ ምን ልል ነው እኔ ኢንተርፕሬቴሽን ላይን ይታዘዝልኝ፣ ይሄን ነገር በደንብ መረዳት ፈልጋለሁ ብለን በእውቀት እንቢ ማለት አለብን። እኛ ሞኞች አይደለንም እኮ ቋንቋ ባንችልም ሞኞች አይደለንም። እግዚአብሔር ይረዳን፣ ብዙ አዋቂዎች ነን። ግን እዚህ ሀገር ስንመጣ እንደ ሞኝ ልጆቻችንም እንኳን በአክሰንት ስለምናወራ ያፍሩብናል። አዎ ግን እናንተ አላማችሁ ልጃችሁን ሰው እንዲሆንላችሁ ስለሆነ አለማወቅን ተቀብሎ እርዳታ መጠየቅ፣ መማር፣ እርዱኝ ማለት ነውር አይደለም። ደቅና ውህብቶ እዮም ከም ትሕጂ ዝበለቶ ደግነሽ ካብ ኣምላኽ ተቐበልናዮም እዮም። ብሕልፊ ድማ እቲ ዝዓበናሉ ደቂ ክህበና እንተሎ ኣምላኽ ኣብ ስድራ ቤት ንሳቶም ጥሮታና እዮም ይጾሩና እዮም ኢልና ኢና ንዕብዮም ኣብንዮ። ኣብዚ ግን ከምኡ ዓይነት የለን። ግን ንግደሽ ኢና ፍቕሪ ስለ ዘለና እቲ ፍቕሪ ነቶም ደቂ ንገልጸሉ መገዲ ምግቢ ጥራይ እንተይኮነ ምኽሪ ጥራይ እንተይኮነ እቲ ዝገብርዎ ዘለውን ዝሓልፍዎ ዘለውን ምፍላጥ ኣድላ እዩ። ኩሉ ሻ የድሊ እዩ። ንሕና ካብ ወፃእ መፂና ኣብዚ ክንነብር እንተለና ብዙሕ ሓድሽ ነገር የጋጥመና። ንሳቶም ድማ ዝበኣሰ እንዳዓበዩ ክኸዱ እንተለዉ ለውጢ ስለ ዝሃለወ የጋጥሞም እዩ። ምስኣቶም ክንራኸብ እንተለና ናይቲ ዓዲ እንታይ ምዃኑ ምፍላጥ ጥራይ እንተይኮነ ንዓና እውን ንድሕሪት ዘለና ክፈልጡና ዕድል ኣለዎም ማለት እዩ። ስለዚ እንታይ ክኸውን ኣለዎ መሲልካ ካብኣቶም እውን ክንመሃር ከም ዝግባአና የድሊ እዩ። ከተርጉሙልና ኣይግባአን እዩ። ነገር ግን ኣብ ምንታይ ከም ዘለዉ ምፍላጥ ድማ የድሊ እዩ። ንምፍላጥ ምኽኣል ድማ ሓገዝ የድሊ እዩ። እቲ ሓገዝ ካብ ቤት ትምህርቲ ክኸውን ይኽእል እዩ፣ ካብ ሓኪም ክኸውን ይኽእል እዩ፣ ካብ በዓልቶም ክኸውን ይኽእል እዩ። ኣብ ገዛይስ ትራንስፓረንሲ ዘለዎ ስድራ ድዩ ዘለኒ? እቶም ደቀይ መፂኦም ተዳሂሎም እንድሕር ኮይኖም ኮሬም እንተኮይኖም ሓዚኖም እንተኮይኖም ወይ ድማ ንሓፊሮም እንድሕር ኮይኖም መፂኦም ዶ ክገልጹለ ይኽእሉ እዮም? እቲ ገዛ ዘለኒ ንዓኣቶም ክፍቲ ድዩ? ክንደይ ንጣሓስ ይገርመካ እዩ። ተተዓባብያ ከመይ ጌርና ከም ንዕቢ ኣይንፈልጥን ነርና። ንመጀመርያ ጓልና እንታይ ኢላትና ኣብ ባንዲ ከኣቱ እየ ኢላትና ቤት ትምህርቲ ኣብ ቤት ትምህርቲ እንዳሃለወት ባንዲ ኢላ። ባንዲ ኣብ ዓድና ደርፊ ደራፍን ሕማቕ ኢልና ኢና ንሓስቦ እምበር እዚ ጥሩምባ ነፍሕ ግዛዕ ከም ክሳይ ኣብ ቤት ትምህርቲ ከም ዝወሃብ ኣይንፈልጥ ኢልና ኢልና። ክርስቲያን ኮይና ዓይና ዓቢና ካብ ዓዲ ኢና መፂና ደለና ኣይኸውን ኢልና ከልኪልና እያ። በኽያ ግን ከልኪልና እያ። ተኻልአይቲ ግን ክነፍሕ እየ ኢላ ተማሂርና ማለት እዩ። ንሕና እውን ሓቢርና ኢና ንመሃር ደለና። ንዓዓ ፈቒድናላ ነታ ዓባይ ግን ኣይፈቐደድናልናን። ስለዚ ኣብ ለውጢ ስለ ዝሃለና እንዳተማሃርና ክነምህሮም ዝግባአና ክነምህሮም ደኣ ኣይግባአና እምበር ስቂልና እንተይተለወጥና ክንነብር ኣይግባአናን እዩ ድብል ሓሳብ ይደለኒ። ለራሳችን ያላገኘነውን ነገር ልጆቻችን እንዲያገኙ ነው የምንፈልገው። ሪሰርች እኔ በኢሚግራንት ፋሚሊ ነው PhD የሰራሁት። ሊቪንግ ቫይካሪየስሊ ይላል ሳይኮሎጂ፣ ስሩ ዘም መኖር ማለት ነው። አዎ እና ምንድነው ዩኒቨርሲቲ ዛ ካውንስለር ሆኜ የኢሚግራንት ልጆች ያበሻ አይደሉም ቻይና ምናምን እንደዚህ ይመጡና ሁለተኛ ዲግሪያቸውን በባዮሎጂ ሊሰሩ ይመጣሉ። እንዴ ባለፈው በአካውንቲንግ አይደለም እንዴ ጨረስከው ለምን አሁን ለመቀየር መጣ ስንላቸው I did that for mom and dad ይላሉ።
ያኛውን ለእናትና ለአባቴ ነው ያደረኩት ይላሉ። ስለዚህ አንደኛ ወላጅ ማረግ ያለበት በልጆቹ ኢንትረስት መሄድ ነው። ለምሳሌ በቅርብ የገጠመኝ የሀበሻ ልጅ ኢንጂነሪንግ እንዲማር ነው የሚፈልግ ወይም ሎየር እንዲሆን ነው የሚፈልጉ ወይም ኤምዲ ሜዲካል ዶክተር እንዲሆን ነው የሚፈልጉ። ልጁ ግን አርት ነው የሚፈልግ። በግድ ኮሌጅ ኢንጂነሪንግ እንዲማር አስገቡት። በክሪስማስ ኦገስት ገብቶ በክሪስማስ ወድቆ ወጣ። ስጦታው አይደለማ። የሰው ልጅ እንጀራው በምን እንደሆነ በኢንትረስቱ እንደሆነ ማመን አለብን። የግድ ሜዲካል ዶክተር መሆን አለበት፣ የግድ ኢንጂነር መሆን አለበት። ራሳቸውን የሚገሉ 1 2 3 አይደሉም። እኔ የማውቃቸው ይሄንን ካልተማርክ ተብለው ልጆቹ ኮሌጅ የሄዱ እየመሰሉ ግራጁዌሽን ጊዜው ቤተሰብ ተሰብስቦ ሲመጣ ልጁ ሰከንዲርም አልጨረሰም ገና። ስለዚህ ራሱን አንጠልጥሎ ይገኛል፣ ራሱን ጎርቶ ገሎ ይገኛል። ስለዚህ የልጆቻችን ኢንትረስት ምንድነው? እሱ እንጀራ የሚበሉበት ነገር በኢንትረስታቸው በፓሽናቸው ነው እንጂ በብር ብዛት አይደለም። የሰማይ ወፎች እንኳን የሚመግብ አምላክ አለ። የኛ ልጆች አንድ እንጀራ ያጣሉ ኢንጂነር ካልሆኑ ዶክተር ካልሆኑ ብለን አስጨንቀን ከምንጎዳቸው አርት ከፈለጉ ሙዚቃ ከፈለጉ ፓሽናቸው በዚህ ዓለም ላይ እያንዳንዱ ሰው የመጣው ምክንያት አለው፣ ፐርፐዝ አለው። ስለዚህ ያንን ፐርፐዝ በፓሽኑ እንዲያረግ ማረግ መደገፍ ነው እንጂ የራሳችን እኛ ያጣነውንና የጎደለብንን በልጆቻችን በኩል መኖር መፈለግ ፌር አይደለም ለነሱ። ኤቢሲ አጀሚራ ናህና ናይ ባዕልትና ባህሪ ተባይን ቁርያን ዳዕኽ ንቋፃፀር ንኽእል እምበር ናይ ሰብ ክንቋፃፀር ኣይንኽእልን ኢና። ብፍቕሪ ጥራይና ክንቋፃፀር ንኽእል እቲ ፓራሜትር ንህቦም ኢና፣ ብድሕሪኡ ግን ኣይንኽእሎን ኢና። ሕጂ ሓንቲ ማህሌት ኣና መጀመርያ ጓልና እያ ምሳ መፅሓፍቲ ተንብብ እያ። ሻውዓይ ክፍሊ እንዳሃለወት ሚስሪ መፅሓፍ ብዙሕ ግዜ ተንብብ እያ። እንታይ ኣኸ ትኾን ትደሊ ኢለያ ከምታ ዝበለታ እያ። ማትስ ጎበዝ እንዳሃለወት ተንዕረኽታ ማትስ ኣይፈቱን እየ ስለ ዝብላ ንሳ እውን ኣይፈቱን እየ ክትብል ጀሚራ። እንተሪኣኽዋ ግን ፖቴንሻል ኦልሬዲ ኣለዋ። ኣነ ድማኒ እቲ ናይ መጀመርያ ዲግሪ ማትስ ፊዚክስ እዩ ነይሩ። ስለዚ ከማይ ክትኸውን እየ ትደሊ ዘለኹ። እንታይ ኣኸ ትኾን ትብሊ ክሪሚናል ሳይኮሎጂ እየ ዝመሃር ትብለኒ። ዋ ሕጂታ ክሪሚናል ትብል ሰማዕኽዋ ኣብ ኣይዋ ኢና ዘለና። ፀላም ጥራይ ንሳ እያ ዘላ፣ ኩለን ፃዓዲ እየን ደላ። እታ ክራይም ዝብልስ መን እዩ ሂብዋ ዘሎ? ተም መምሃራን ክኾነ ኣለዎ ኢለ ብጣዕሚ ሓዚነ። ካበይ ምፅኽዮ እዚ? ኣነ ንሱ እየ ዝደሊ ትብለኒ። ሻምናይ ንሱ እየ ዝደሊ ትብል ትሪኦ ሚስሪ ጥራይ እያ ተንብብ። ታሽዓይ ንሱ እየ ዝደሊ ትብል። ኣነ ዝደሊ ናብ ናቹራል ሳይንስ ክትኣቱ እሞ በቃ ከምቲ ትብሎ ዘላ ወይ ሜዲሲን ክትመሃር ወይ ኢንጂነሪንግ ክትመሃር እየ ዝደሊ። ፖቴንሻል ድማ ኣለዋ። ካብኡ በቃ እዚ ናብ ዩኒቨርሲቲ ክትኣቱ ኮይና ሕጂ ቃልሲ ጀሚርና ዋላ እኳ ክትብል ኣይከኣለትን ተኸራሪና። ኣነ እኮ ዝብለክ ዘለኹ ንምንታይ ኣኺ ክሪሚናል ሳይኮሎጂ ክትመሃር ትደሊ ይብላ። ዋ ንምንታይ እዩ ሰብ ክራይም ዝገብር ትብለኒ። ንሱማ እንዳሓር ደሊኹ ኮሪ እየ ዘለኹ መፅሓፍ ቅዱስ ኣምፅአ ጀነሲስ አንብቤ ጀነሲስ በእውነት እንደሱ አረገ። መጽሐፍ ቅዱስ አንብቤ ያለ እዚ አንብቤ ንምንታይ ክፍኣት ከም ዝገብሩ ከንዚ ስራይ የለ
وخرخا أبوي خرخا لخا نسخا حجي إلى هارما خيدا كاوش أني أني جخد جمريا نمنتاي كرايم كم زجورو بسفلت كنت أخذ جوري أخذ دليله هجد ما I just want to know social work ديا هجديا ختصنا زيديا كعجزة يدلي زلوا لا هجي أنا خفلت يدليله سقراطيك تمرتيا وأنبار كم دلاي كجبري له of course أما جرشة طبعا جا كتشكم كو أخيله لا طبعا جاي شكمني يلاتني مونتاي دايو لا دم زحمة مصابات كم تزمسلو أنا كعكم يميز دليت بل ناو حجي ناب كلينيكال سايكولوجي خيدا ناب الديات خيدا مالتيو وحجي تصور حزلا أمنتال هيلث هوسبيتالي كتزاربنا أنتلا بتعمي يرمكاي تصور حزلا نجارات بتعمي زحقو سقاي جين شاو أنا انتزخل كلا كالا عينت كتم مهار تغل نيرا أنت قالي مو أي كبدك كني يخبل أنت له أنا تزي صريح يد أمن كسرح دلي إلى تني تمرت إنه عليه رخيبة لمن تاي الفوكيشن إتي أملاخ سوى عنا مدب دا أيمبر نسخة وي ولدنا دليوا أيكونا أنا ناتشرال ساينسي I end up to be social science مخنياتهم بناي مصحف قدس ممعار سلازي جمركو مرحات أمارا رحان نمهاب مس بيت خريستيان زي تحز نجر غيري الله أملاخ أبز دلي نخاطو دا أخن صلي اللومن كن مخرومن ما قد خنا ريوم يدلي مبر نحنا أخن ولسنا اللوم تا ABC بتعمية أدلايت نجريا ሁለተኛው ልጆቻችን እጅግ በጣም በከባድ ሶሳይቲ እንደሚያድጉ ማወቅ አለብን የትም ዓለም ብትሆኑ በውጪው ዓለም የኛ ልጆች የሐበሻ ልጆች የኤርትራውያን ልጆች ብዙ መከራ አለባቸው እኛ ያልነበረን እኛ ድራግ አርጉ ብሎ የገፋን ሰው የለም አጪሱ ብሎ የገፋን የለም ፖርኖግራፊ ብሎ የገፋን ሰው የለም እንዲ ካላደረክ ሁለተኛ ጓደኛዬ አትሆንም ብሎ ያስፈራራን የለም አስመታሃለው ነው ይሄንን ድራግ ካልሸጥክ ትገደላለህ ብሎ ያስፈራራን ሰው የለም ልጆቻችን ግን በመናውቀውና በማናውቀው በሚገባንና በማይገባን ፈተናና ጫና ውስጥ ያልፋሉ እኛ የምናውቅ የሚመስለን እንኳን ትንሽ ተምረናል የምንል እንኳን ኤክስቴንት የመከራቸውን ብዛትና ኢንቴንሲቲ አናውቅ የሚነግሩን ትንሹን ነው አንተ ልጆቼን አውቃለሁ ብለ አታውቃቸው ላስፈራራ አይደለም ግን አውቀን አናውቃቸው ስለዚህ በብዙ ጉዳት በብዙ ትግል በብዙ ስትራግል በዛ ላይ እኛን ደሞ ለማስደሰት በመሞከር ይሄ ሰውን ክሬዚ ያረጋል as a mental health እንደ አእምሮ ሐኪም ይሄ ጫና ራሴ እነሱ ነኝ ለማሰብ በመሞከር ማየትም አልፈልግም እዚህ ውስጥ የሚቸጋገረው ኒውሮን አልፈልገውም ለመገመት በጣም ከባድ ነው ይሄ ማወቅ ጥሩ ነው ይሄንን ሁሉ ለማወቅ ደግሞ እናት አባት ለራሳቸው እረፍት ማድረግ አለባቸው ብረት አይደላቸው አገር ቤት አክስት አለ አጎት አለ አያት አለ ምናምን ሰራተኛ አለ ግፋቤል ልጅ ያጠፋ ሄዶ የሚያድርበት አለ እዚህ እንደሱ የለንም ይሆናል ምናልባት ያለንበት የውጪው ዓለም ስለሆነ ስለዚህ ለራሳችሁ እንደው ቢቀርብ በሳምንት 2 ሰዓት 1 ሰዓት ባኞ ካላችሁ ባኞ ውስጥ ቁጭ በሉ በቃ ሽሹ ከዓለም ደስ የሚላችሁን መዝሙር ወይም I don't know what you do to relax find out የማታውቁ ከሆነ ካልም የሚያረጋችሁ ምን እንደሆነ ካላወቃችሁ ፈልጉ when is the time I'm really relaxed ምን ሳረግ ነው እኔ relaxed ሆነው እኔ በግሌ ተከስተን በግሉ ምን ሲያረግ ነው እኔ ምን ሳረግ ነው ምክንያቱም ያ ጋዝ ያስፈልጋል ያ ቤንዚን ማሙላት ያስፈልጋል
ከሌለህ ምን ትሰጣለህ ለልጆች? እንዴት ትታገሳለህ? እንዴት አድርገህ? ሰው ነህ። እኛ በእኛ እምነት ጌታ ኢየሱስ ክርስቶስ ጭንቅ ሲለው ሮጦ ከሁሉ ሸሽቶ ብቻውን ይጸልይ ነበር ይላል። ብቻውን ከሐዋርያት ጋርም አይደለም፣ ከነሱ ጋርም አድርጓል፣ ግን ብቻውን። ሚታይም ያስፈልጋል። ሚታይም ያ ሚታይም ግን ማወቅ አለባችሁ። ሚታይም የማታውቁ ከሆነ ከዛሬ በኋላ ይቅርታ ያላችሁ እኔን ሰምታችኋል። ሚታይም ፈልጉ። የሚያዝናናችሁ ምንድነው እሱ? ዳንኤል አንተ ተከስታንተ ምንድነው እሱ? ይሄንን ማረጋገጥ ያስፈልጋል። የ3 ዓመት ልጇ ዋልማርት ይዛ ሄደችና ትጮሃለች። ልጅቷ ትጮሃለች። ከዛ ሰዎች ያያሉ። በተለይ አንዱ የዋልማርት ሰራተኛ ይከታተላታል። ልጅ አቢዩዝድ እንዳይደረግ ስለሚጠብቁ ትመታት ይሆን እንደ ያሉ። ከዛ ካልም ዳውን ሄለን እያለች ጨረሰች ገበያዋን። ልትከፍል ስትሄድ ሰውየው አንቺ በጣም ታጋሽ ነሽ፣ ሳትመቻት ሳትጮሂባት ካልም ዳውን ሄለን እያልሽ ይሄው ጨረስሽ ስራስና ሄለን እኮ እኔ እኮ ራሴን ነው ካልም ዳውን ያልኩት ልጅቷን አይደለም አለች። ለራሳችን መናገር መቻል አለብን። ስንናገር አንድ ነገር አውጥተህ ስትናገር በሳይንስ አእምሮ ይመዘግባል። ይሄ ዲስክ እዚህ የመዘገበውን ሰውነት ደግሞ በአክሽን በቢሄቪየር ያሳያል። ስለዚህ ራሳችሁን ካልም ዳውን ለማድረግም ይሆን whatever ክሬዚ አይደለም ለራስ መናገር። ክሬዚ የሚሆነው ሳይኮቲክ ነው ብለን የምንለው ዛፍ ጋር ቆመ ለዛፉ ብታወራ፣ ድንጋይ አንስተ ለድንጋዩ ብታወራ ነው። ለራስ ካወራ ግን እብደት አይደለም፣ ጥሩ ነው። የሀበሻ ቤተሰብ እኔ አላውቅም፣ እንግዲህ የእናንተን ይቅርታ አድርጉልኝ። ሲሪየስ ነን እኛ ትንሽ። በቃ ሁሉ ነገር ቁም ነገር ነው። በቃ ሁሉ ነገር ቱ ዘ ፖይንት። ያደግንበት እሱ ስለሆነ ማለት ነው። ልጆች በመሃል ገብተው ሌላ ነገር ቢያወሩ ኖ that's not what I was saying እንላቸዋለን። በዛ መሃል የሚጥሉት ነገር ስላለ ኢንተራፕሽኑ ምንም አይደለም። እየነዳችሁ ማውራት ከልጆች ጋር በተለይ ፊታችሁን ካላዩ ጥሩ ነው። የማሚና የዳዲን ፊት ካላዩ አንዳንድ ጊዜ ክፍት ያልሆነ ልጅ ምን ጊዜ ነው ይሄ ልጄ ክፍት ሆኖ ከኔ ጋር የሚያወራው? ምን ባረግ ነው? አንዳንዶቹ የልጆቻቸውን ፌቨራይት ከለር እንኳን አያውቁም። ስለ አበሻ አይደለም እኔ ስለ ፈረንጅ ነው ማወራው። እዚህ ላይ ምንድነው የልጅ ፌቨራይት ከለር ስንለው አይደል ነው ይላል አባት። በጣም የምትወደው ምግብስ ጄሪ ምንድነው? አይደል ነው አስከርማም ይላሉ። የልጆቻችንን ነገር ማወቅ፣ ኢንትረስት ማወቅ፣ ከለራቸውን ማወቅ አስፈላጊ ነገር ነው። ፐርፌክሽን አይቻልም። በሀበሻ ቀርቶ በማንም ዘንድ ፐርፌክት ክርስቶስ ብቻ ነው። በእኛ እምነት ፐርፌክሽን የለም። ወላጅ እየወደቀ እየተነሳ እያለቀሰ ለሊት ከ2 AM እስከ 5 o'clock እያወራ እንዴት እናስተካክል እያለ እንደሱ ነው ወላጅ ማለት። እና ፐርፌክሽን አይቻልም። እኔ ልጆቼ ቢ አግኝተው ሲመጡ ብለው ያለቅሳሉ። እኔ ዩኒቨርሲቲ ካውንስለር ነኝ። አልወድም እኔ ዩኒቨርሲቲ መጥተው ልጆች ሲያለቅሱ ዲፕሬስድ ሆነው አይ ጋት ሲ እያሉ ሲያለቅሱ ሰው እላለሁ አይ ወላጆቼ ቢ ካገኘ ከምከፍልልህ ቱዊሽን 500 ቀንሳለሁ፣ ኤ ከሆነ ነው ሙሉ ምከፍልልህ ይሉኛል ይላሉ። እዛ ያለው አሁን ልጆቼ ልክ ቤቴ መጣብኝ ምጠላው እዛ ስራ ቦታ ቢ አግኝተው ሲመጡ ምግብ አይበሉም፣ አይጫወቱ። አሁን እኔ ካውንስለር ጋር ሄድኩኝ። ካውንስሊንግ ሰንተር ነው የምሰራው። አለቃዬ ጋር ሄድኩኝና እባክህ እርዳኝ አልኩ። ምንድነው ልጆቼ ቢ ሲያገኙ ያለቅሳሉ፣ ምግብ አይበሉም ምናምን አለ። ብዙ ያውቀኛል። አንቺ መቼ ነው ፌይለር ሞዴል ያረክሽላቸው? ከሀገርሽ መጣሽ፣ ከክሊኒንግ ጀመርሽ፣ ቢኤ አገኘሽ፣ ማስትሬት አገኘሽ፣
ክሊኒንግ እየሰራሽ እንዲያረክሽ አሁን you are here መቼ ነው ፌለር ያሳየሽ ታዲያ አለ እንዴ ፌለርም ይታያል እንዴ ለካ ብዬ በጣም ገረመኝ ምን አርጌ ፌለር what are you not good at አንቺ ጎበዝ ያለሽበት አንድ ነገር ንገሪኝ አለ ማሰብ ነበረብኝ እውነት እኮ ነው ለነፍስ አድን ሁሉን ነገር ስለማረግ ድካም ያለብኝ አልመሰለኝ ካውንስሊንግ ጥሩ የሚሆነው ለዚህ ነው ራሳችንን እንድናይ ይረዳናል ከዛ እኔ ወደ ኋላ መንዳት አልወድም ከጋራጅ ስወጣ ደረጃውን ስለምመታ ብዙ ጊዜ 2-3 ጊዜ እየወጣው ነው ምወጣው አልወድም ወደ ኋላ መንዳት አልኩት አለና አሁን ነገ ስትወጪ ጥሪያቸው አለኝ አሳዩኝ እስቲ መንገድ ባያቸው አንዱ 14 አመቷ ነው እዚቹ መንዳት ትችላለች ለሷ ደግሞ እስቲ አውጪልኝ ብለሽ አስጫት አለ ውይ አረረረ በድገጨው ሳየ ከዛ ዶወሪ አለ you better save your child አለ ልጅሽ ማዳን ነው የሚሻል ኢሞሽናሊ ኦኬ ስጠራቸው ዳንኤል ባሳቅ ሊሞቱ ደስ ብለዋቸው oh my god mommy cannot drive backwards አየ በድካሜ ሴሌብሬት አረጉ ለምን አላሳየዋቸውማ ስተት ማረግ መውደቅ ምናምን አላዩ ያበሻ እናት ነኝ እኔ አየ ከዛ ያቺ 14 አመቷ አውጪልኝ አልኳት ኧረ በስመ አብ ፌስታ በቃ ከዛ አሁን ሄድኩና ነገርኩት ስራ እየሄድኩ ነበርና እዛው እንደዚህ ያረግ ጉድ አሁን የምትይው ያለሽ መተው ሲያለክሱ ቢያግኝተው ማሚኮ ፐርፌክት አይደለችም ያን ቀን እኮ አነዳዷ ሲም እንኳን አይገባትም ነበር እናንተ አጥንታችሁ ሞክራችሁ ቢጥሩ ነው ብለሽ የምትይው አለሽ አለኝ በእውነትም ረዳቸው ስለዚህ ካውንስለር ጋር ሄዱ ብዬስል እኛ ያላየነውን ነገር ስለሚያሳዩን ነው ይሄንን አሻራ ያለው ከኔ በቀር በመድር ላይ የለም የኔን አይነት በቃ እግዚአብሔር ቃል ደግሞ በእኛ እምነት ደግሞ እጹብና ድንቅ ሆነ ተፈጥረሃል ፒሪየድ ኢፍ አይደለም ባት አይደለም 4 ነጥብ እጹብና ድንቅ ሆነ ተፈጥረሃል 4 ነጥብ በስላሴ ምሳሌ ተፈጥረሃል 4 ነጥብ እያንዳንዱ ልጅ እንደሱ ስለሆነ አንተ እንደ ወንድሜ ለምን አታረግም ወንድምህ እኮ እንዲያረግም የገሌ ልጅ እኮ ሜዲካል ዶክተር ነው የሆነው የገሌ ልጅ አንተ ልጅ አይደለም የገሌ ልጅ አሻራው የራሱ እንጂ የገሌ ልጅ አሻራ አይደለም ስለዚህ ልጆቻችን በአእምሮ ጤንነት በስጋ ጤንነት በመንፈሳዊ ጤንነት እንዲኖሩ ፍቅር ይቀላል ወይ ይሄ አይደለም ማረግ እንችላለን ወይ አዎ is it complicated yes simple መሆን ይችላል ወይ አዎ መለማመድ unconditional love ማለት እንደው ይሄ ስለሆንክ ነው መወድ እንደዚህ ካላረክ አልወድህም እንትና እናረግም እንደ ንግድ እናረግም ትራንዛክሽናል እናረግም ዶክተር ብትሆን ባትሆን ማክዶናልድስ እድሜ ልክህም ብትሰራ ጤና ሁንልኝ እንጂ እኔ እወድሃለሁ አካሌ ነህ የሚለውን መሰጅ ማስተላለፍ ግድ ነው ወላጆች ግድ ነው ባይመቸንም እንኳን ግድ ነው ሰው የፈለገው ስለ ልጆቻችን ቢልም እንኳን እኛ ተጠያቂነታችን ለሰጠን ለእግዚአብሔር እንጂ ለነገሌ አይደለም بتاعمي بزح نجاريهم تمهرونا زلهم من البعض كي تنكفنا كحلف زايد اللي جن بزعبا depression أب من إساعات أبدكنا مسؤول ما single moms نحرالله يبزح له بينن ندك أنزع بيا أبو زي بلو بزعبا زي إنكلتا نجار تبلنا أنت تهلو دسي بلني إني لسنجل الناتو تشملو هيننا ምንም አይነት ሃይማኖት ቢኖራችሁ ያን ልጅ የሰጠው እግዚአብሔር ከናንተ ጋራ ነው ላለ ዋናው ነገር
ብቻዬን አይደለሁም ይሄ ልጅ የሰጠኝ ከኔ ጋር ነው አምላክ እንዳለ ማወቅ አስፈላጊ ነው ይሄ አንዱ ነው ሁለተኛ ሲንግል የሆኑ ሴቶች ከየት ነው እርዳታ ለማግኘት የሚችሉት በአገሩ ምን አለ በካውንቲው በሚኖሩበት ካውንቲ አውቲስቲክ ለሆነ ልጅ ለምሳሌ አንደኛ ነገር ዲስኤቢሊቲው ምን አይነት ነው እኔ እንደ ክሊኒካል ካውንስለር ዲስኤቢሊቲው ምንድነው ፊዚካል ነው ወይስ ኢሞሽናል ነው ኦኬ ፊዚካል ከሆነ የተለያየ መንገድ አለ የሚታከምበት ኢሞሽናል ከሆነ ምንድነው እሱ ዲያግኖሲሱ ምንድነው ትክክለኛ ዲያግኖሲስ ተደርጓል ወይ ይሄ ልጅ ብዙ ጊዜ የኢሚግራንት ልጆች ብቻ ሳይሆን ሰዎች wrong diagnosis ነው ሊያገኙ የሚችሉት ከሌሎቹ ከነጮቹ ምናልባት ሁሉ ጊዜ እውነት አይደለም ግን wrong diagnosis ማግኘት አለ culturally competent ያልሆነ counselor psychologist አንድን immigrant wrong diagnosis ሊሰጠው ይችላል ለሊት እናቴን አይቼ በህልሜ ስታናግረኝ አደረ በህልሜ ካለ ቀጥታ በኔ ትምርት ሳይኮሲስ ነው ኦኬ ምን አይነት ሳይኮሲስ ነው ብዬ እኔ የውጪ ሰው ከሆንኩኝ ይሄ ዝም ብሎ ህልም ነው ወይስ የሚደጋገም ነው ወይስ የተለየ ጊዜ ነው የሚደጋገመው በዚህ እድሜስ የዚህ ልጅ ሳይኮሲስ ሬሌቫንት ነው ወይ ብዬ ስንት ነገር ማየት አለብኝ አየ ስለዚህ የልጆችን ዲያግኖሲስ ዝም ብሎ መቀበል ሳይሆን ጥሩ ሐኪም ጋር ሄደዋል ወይ ጥሩ ሳይኮሎጂስት ጋር ሄደዋል ወይ ትክክለኛ የበሽታ ስም አግኝተዋል ወይ ወይስ ኖርማል ስለሆነ ነው የተቀበሉት የሚለውን እኔ am very cautious ኢሚግራንቶችን ስራዳ ቀርቶ ነጮችንም ስራዳ እኔ ሌብል ማድረግ የመጨረሻዬ ነው ሌብል ላለማድረግ እሞክራለሁ እንዲሁ ለመርዳት እሞክራለሁ በአእምሮዬ ይዛለሁ ዲያግኖሲሱን ግን ዶክመንት ለማድረግ it takes me time በብዙ ጸሎት በብዙ ማንበብ በብዙ ኮንሳልቲንግ ነው ምክንያቱም ያ ልጅ ለዘላለም ይከተለዋል ያ ዲያግኖሲስ እዚህ ሀገር ምስጥር የለም ቆፍረው ያወጣሉ አንድ ቀን ሴኔተር ልሁን ቢል ተሽሎት አንድ ነገር ልሁን ቢል ይቆፍሩበታል ስለዚህ አንደኛ ዲያግኖሲሱን ማረጋገጥ ጥሩ ሳይኮሎጂስት የት ጋር ነው የሚገኘው ብሎ መፈለግ እኛ ብዙ የተማሩ ሰዎች አሉን ሪሊ ሪሶርስ መፈለግ ነው ቴክሳስ የሚኖር ሰው ኮሎራዶ ሰው ያውቅ ከሆነ ካሊፎርኒያ ሰው ያውቅ እንደሆነ ያለ መሰልቸት ፕሮፌሽናል የሆነ መፈለግ ምክር ለማግኘት ስለዚህ ሲንግሎች ለብቻችሁ ሳፈር ማረክ ትክክል አይደለም ወገኖች አሉ በአገሩ ደግሞ የተዘረጋ ህግ ሲስተም አለ ትምህርት ቤት አለ ሶሻል ወርከርስ አሉ ሂውማን ሰርቪስስ አሉ ሪሶርሶቹን መጠቀም መቻል ያስፈልጋል ለብቻ መጨናነቅ አስፈልግም ነውር ደግሞ የለም ሰው ካንሰር ቢታመም ይደበቃል እንዴ ደም ብዛት ቢታመም ይደበቃል እንዴ ADHD ቢሆን ልጃችሁ ወይም ባይፖላር ዲስኦርደር ቢሆን ለምን ይደበቃል ለምን ኬሚካል ኢምባላንስ ለምን ኃጢያት ሆነ ከሌላው የተለየ ስለዚህ ይሄንን የአእምሮ ህመም እንደ ህመም አድርጎ መቀበል ነው ሰይጣን አይደለም ይሄ ዓለማወቅም አይደለም ይሄ ደሃ መሆንም አይደለም ይሄ አእምሮ ሲሸፍት ልክ ኩላሊት ኢንፌክትድ ሆኖ ካንሰረስ እንደሚሆን የልብ በሽታ እንደሚሆን አእምሮም ሰውነታችን ነው ችግር ሊኖረው ይችላልና ነውር እንዳልሆነ ማወቅ ያስፈልጋል እግረ መንገድ ዲፕሬሽን ጨምሪያው ለምሳሌ ዲፕሬሽን ድብርት ይሉታል እንግዲህ የሳይኮሎጂ ወርድ በጣም አማርኛ ለመፈለግ አስቸጋሪ ነው ግን ዲፕሬሽን ለምሳሌ አንድ ልጅ ያልሆነ ጸባይ ካሳየ ድሮ ተጫዋች ከሆነ ዛሬ ግን በሩን ዘግቶ የሚቀመጥ ከሆነ
ድሮ በደንብ የሚበላ ዛሬ ግን የማይበላ ወይም እጅግ በጣም ብዙ የሚበላ ከሆነ በሆነ ባልሆነው የሚቆጣ ከሆነ እኔ ዋጋ የለኝም ብሎ ተስፋ የሚቆርጥ ከሆነ የሚያለቅስ ከሆነ የሚያዝን ከሆነ ራሱን ለመጉዳት የሚያስብ ከሆነ እነዚህ ምልክቶች ለ2 ሳምንት ከቆዩ ሐኪም ጋር መሄድ ያስፈልጋል በደንብ ዲያግኖስ ሊያረጉት ያስፈልጋል ሰው ያልሆነ ነገር ሲታይበት ያልነበረ ቢሄቪየር ሲታይበት ኩዌስቸን ማድረግ ነው በተለይ በኮቪድ ጊዜ በዛሬ ጊዜ ደግሞ ይሄ በግድ መሆን ያለበት ነው በግድ መሆን ሊሆን ስለሚችል ዶክተር ተኸስተኸት ውስኾ ነገር እንታይ አለካ እቲ ሲንግልነስ ዘምጽኦ ሳዕበና ኣሎ ኣብ ደቂ እውን እቲ ሪሌሽንሽፕ እቲ ሰብኣይ እንድሕር ኣልዩ እታ ሰበይቲ በይና እንዳሃለወት ኣቦኡ ምዃኑ ዘይምርሳዕ ምስ ኣቦኡ ዝራኸበሉ መስመር ሕጂ እውን ፅቡቕ ክኸውን ኣሎ ብዛዕባ ኣቦኡ ክፍኣት እንድሕር ትዛረብ ኮይና ታዶ እቲ ወዲ ጥዑይ ኣይከውን እዩ እቲ ተወለደ ጥዑይ ኣይኮነን እዩ ስለዚ እታ ሲንግል እቲ ሲንግል whoever is responsible for the child ብዛዕባ እቲ ካልእ ወላዲ ክዛረብ ክነግሮ ኣለዎ ፅቡቕ ነገር ክዛረብ ኣለዎ ዝከኣል እንድሕር ኮይኑ እቲ ዕድሚኦም ንእሽተታት እንድሕር ኮይኖም ክልቲኦም ካሰዲ ክወስዱ ግዴታ እዩ ብህጊ ናይ ዝዓዲ እንድሕር ድማ ዓብዮም እታ ሲንግል ማም ክትገብሮ ትኽእል ነገር ሓገዝ ካብ ካልእ ከም ዘድልያ ከምኡ ድማ ካብቲ ኣቦኡ የድልያ እዩ ፍቕሪ የድልያ እዩ ስለዚ ንሱ በይና ጥራይ እንተይኮነት ምስ ኣምላኽ ጥራይ እንተይኮነት ምስ ትሰብኣያ ዝነበረ እውን ትረኽክብስ እንተዘይቋረፀት ይሕሽ እዩ ዝብል ሓሳብ እዩ ዘለኒ ካልኣይ ድማ እንታይ ድብል ብሕልፊ ሲንግል ብዝኾኑ ጊዜ እቲ ሕብረት ኣድላይ እዩ ካብ ዓድና ዝመፀ ህዝቢ ኣሎ ምስቲ ህዝቢ ምርኻብ የድሊ እዩ ቤተ ክርስቲያናት ኣሎ ኣብቲ ሕብረት እታ ሲንግል ኮይና ካብ ምንባር ንበይና ምስ ማሕበር ክትራኸብ እንተላ እቲ ወዳ እታ ጓላ ዳሕና ሓቢሮም ዘዕብዩ ሰባት ክህሉ ይኽእሉ እዮም ስለዚ በይና ኣይኮነትን ሶሳይቲ እውን ኣሎ ማለት እዩ ሳልሳይ ድማን ከምቲ ሕጂ ደግነሽ ትብሎ ዝነበረት ሓገዚ ኮሚኒቲ ኣሎ ቤት ትምህርቲ ሓኪም ቤት መኸርቲ ኣለዎ ብዛ ዓዲ ኣብ ዓድና እቲ ቤተሰብ እዩ ዝሕግዘና እቲ ጎረባብቲ እዩ ዝሕግዘና ኣብዚ ግን እንድሕር በይና ኮይና በይና ክንከውን እዩ ዝገብር ኮነ ኢልና ምስቲ ሰብ እንድሕር ዘይተራኺብና ኮነ ኢልና ሓገዝ ናብ ዘለዎ እንድሕር ዘይራኺብናዮ ንደቅና ክንብል እንኳ ምስ ሰባት ክንራኸብ የድሊ እዩ ምስ ማሕበር ምስ ቤተ ክርስቲያን ምስ እድር ምስ እንታይ ዝበሃል ምስ መስጊድ ድኾነ ይኹን ክንራኸብ የድሊ እዩ ንደቅና ክነዕቢስ በይንና ኣይኮንናን ዘለና ኣምላኽ እንድሕር ኣሚንና ምስ ኣምና ኮይንና ነዕቢ ተዘይኮነ ግን ምስቲ ህዝቢ ምስ ሓበሻ ክነራኽቦም ቶም ደቂ የድሊ እየ ዝብል እቲ ሓሳብ ብዛዕባ እዚ ሕማም ክትዛረብ እንተላ ደግነሽ ኢቨን ኣብቲ ቤተ ክርስቲያናት ዘለዉ እኳ ኣይፍለጦምን እዩ ዓበይቲ ኮይኖም ሕሙማት እንዳሃለዉ ከም ዘይሓመሙ ኢና ንሓስብ ወይ እንድሕር ሓሚሞም ድማ ሰይጣን ሒዝዎም ኢልና ንሓስብ እምበር ናይ ኣእምሮ ኬሚካል ኢምባላንስ ከም ዘሎ ኣይንርድኦን ኢና እዚ እንታይ ማለት እዩ ብሕክምና ክግበር ዝግባእ ነገር ኣምላኽ ዝፈቕዶን ዝደልዮን እዩ ሉቃስ ሓኪም እዩ ነይሩ ጎይታ የሱስኑ ክሕክም እንተሎ ብተኣምራት ዘሐከሞ ኣሎ እቲ ተኣምራት እውን ሓዊሱ ዝገበሮ ነገራት ኣሎ ሓመድ ዝገበረሉ ምክንያት ኣሎ
ጭቃ ዝገበረሉ ምክንያት አሎ ስለዚ እቲ ናይ ዓለም ሕክምና ካብ ሰይጣን ምድፋእ ብመንፈሳዊ ውግእ ካብ ምግባር ዝተፈለየ ኣይኮነን እዩ ስለዚ ርእሱ ሓሚሙ እዩ እሞ ዓቢዱ እዩ እሞ ሰይጣን ሒዝዎ ጥራይ ክንብል የብልና ተኣምርኡ ብሕክምና ክፍወስ ከም ዝኽእል እቲ ፈውሲ ድማ ካብ ኣምላኽ ምዃኑ ምእማን የድሊ እዩ እታ ክሳይ ናይ ሓኪም ዝብል ይሪኣ ነይረ ሰሙን እዚ ዓብዪ ነገር እዩ ዘሕለፍካዮ ብጣዕሚ ዓብዪ ነገር እዩ እቲ ሰብኣይ ዝገብሮ ነገር ብብሓቂ ኣብ ልቡ ዘሎ ሰላማዊ ንህዝቡ ወይ ነቲ ህዝቢ ዝረድእ ብዝረኣይ መገዲ ውሰዱ እንዳበለ ከምኡ ድማኒ ኣብ ሰብ ክግለጽ ክወሃብ ክድሕኑ ዝግብኦም ናይ ጎይታና ኢየሱስ መድሓኒት እንተደለይዎ እንተዘይደለይዎ ክሰምዕዎ ዝግባእ እዩ ክነስምዖም ድማ የድሊ እዩ ከምቲ ትብሎ ዝነበርካ ስለዚ ክልቲኡ የድሊ እዩ እቲ ሓኪም እቶም ሓኻይም የድሊና እዮም ኣምላኽ እንድሕር ጥበብ ሂብዎም ክሕግዞም ይኽእል እዩ ብመንፈስ ድማ ሰይጣን ይግሰጽ እዩ ካብ ሰይጣን እውን ሕማም ክህሉ ይኽእል እዩ ንሱ እውን ብመንፈሳዊ ነገር ክንቃለሶ የድሊ እዩ ዘማሪ ዳዊት እንታይ ይብል ክልተ መዓልቲ ኣብ ሳልሳይ ምዕራፍ ያደላ ንሳ እንታይ ይብል መሲልካ ትጸላኢኡ ይዛረብ ዘለኹ መንጋግኡ ይስበሮ ይብል መንጋግኡ ይስበሮ ይብል ስኑ ድማ ይሰባበር ኩርሽምሽም ይብል ብዛዕባ ሰይጣን እውን ይዛረብ ኣሎ ኣይኖ ብዛዕባ ሰብ ጥራይ ኣይኮነን ይዛረብ ዘሎ ብዛዕባ ሰይጣን እውን እዩ ስለዚ ኩርሽምሽም ንኽብልስ በቲ ዘለና ሓይሊ ኣምላኽ ብዝሃበና ክንቃለስ የድልየና እዩ ሲንግል እውን ትኾን ካብቲ ክቡር ግዜኹም ከምዚ ዓይነት ምኽሪ ክትቡና ስለ ዝፈተኹም ብሓቂ ዶክተር ተኸስተ ሓወይ ዶክተር ደግነሽ ሓፍተይ ካብ መጠን ላዕሊ ከነመስግነኩም ደስ እንድብለና ብስም ፍሬ ፕሮዳክሽንስ ኣመስግነኩም ኣለኹ እግዚአብሔር ኣምላኽ ድማ ንደቅኹም ይባርኽ ሓዳርኩም ይባርኽ ንስኻትኩም ክልቲኹም ንሰባት ክትሕግዙ ኢኹም ነርኩም ሕጂ እውን ተኸታተልቲ መደብና ምናልባት ንዶክተር ደግነሽ ብዛዕባ ካውንስሊንግ ክትማኸሩ ደልዩ ናይ ሓዳር ድዩ ናይ ቆልዓ ምዕባይ እንትደኣ ኣሎ ኣብ ኣይዋን ኣብ ካሊፎርኒያን ጥራይ ከተማኸር ትኽእል ዶክተር ተኸስተ ድማ ብዛዕባ ዝኾነ ናይ ማኔጅመንት ነገር ብሕልፊ ድማ ናይ ቤተ ክርስቲያናት ነገራት ከተማኸሩ እንድሕር ደሊኹም ስለዱልና ናቶም ከመይ ጌርኩም ከም ክትረኽብዎም ኩሉ ሓበሬታ ክንነግረኩም ንኽእል ኢና ምሳና ስለ ዝፀናሕኩም ኣዝና ንመስግነኩም ኣብ ትቕፅል መደብና ክሳዕ ንራኸብ ክቡራት ኣሕዋተይ ብድሓን ቀኒዩ ዶክተር ተኸስተ ዶክተር ደግነሽ ካብ መጠን ላዕሊ ነመስግነኩም ንስኻትኩምን ድሓን ቀኒዩ ክብለኩም ደስ ይብለኒ ኩልኻትኩም እግዚኣብሔር ኣምላኽ ይባርኽኩም